ስደትን ለስኬት መርጦ ሲያጮልብኝ ለካ ስህተት ነበር የማይሆን አስቤ። ብዙ ዓመት ብዙ ቀን ብዙ ዘመን ሄደ፣ ሕይወት እንደዋዛ በሰው ቤት ነጎደ። አንድ ቀን ኖርኩት ባለመቁረጥ ተስፋ፣ በትዝታ ጅራፍ እየተገረፍኩኝ በናፍቆት አባዜ ከሰውነቴ ላይ እብስ ብሎ ጠፋ። ደግሞ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንድታበረታቱት ዛሬም እናንተን እርሻ እጠይቃለሁ ማለት ነው። እንግዲህ ጠፍቻለሁ፣ እየዘገየሁ ነው የምመጣው። የምዘገይበትን ምክንያቱ ያው የምኖረው ተቀላችሁ ስደት ነው። ማዳም ኩሽና ስራ አይለቀኝም። ከስራው ደግሞ ባሻገር ነፃነት የለኝም። ሰዎች ስለማይፈቅዱ ካሜራ እንደዚህ አንዳንድ ጊዜ በቃ በሆነ ገጠመኝ ተጠቅሜ ነው እንጂ ለዛ ነው እልም ጥፍት ያልኩት። ዛሬ እንግዲህ ብቅ ብዬላችኋለሁ። ስትጀምሩ በላይ ከጀምሩት እንዲሁም ሸር አድርጉልኝ። እናንተስ እንዴት ናችሁ? ስራ እንዴት ይዟችኋል? ቤተሰብ፣ ሀገር ሁሉ ሰላም በያለንበት? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ እንግዲህ የመጣሁት ሳውዲዎችን በተመለከተ ነው። በዚሁ አጋጣሚ እንኳን በሳውዲ የምትኖሩ እህት ወንድሞቼ እንኳን ደስ አላችሁ፣ እልፍ መብሩክ እያለሁኝ የምህረት አዋጁን በተመለከተ ነው። ምህረት አዋጅ ወጥቷል እንግዲህ ሳውዲ ላይ እጅግ በጣም ደስ ብሎኛልም፣ እጅግ በጣም ደግሞ የሚያሳዝን ክስተት እየተከሰተ ነው። በዚሁ አጋጣሚ እህቴ ያጎቴ ልጅ ሳውዲ ነበር የምትኖረው። እሷ አይዲዋን አስተካክላ ህጋዊ በመሆኗ እጅግ ለመግለጽ በቃ ደስታዬን ለመግለጽ ቃላት ያጥረኛል። እህት አለምዬ እንኳን ደስ ያለሽ፣ ይገባሻል። በጣም ጠንካራና ጀግና ሴት ስለነበርሽ በመታገስ ይህ ሁሉ ፈተና በማለፍሽ ታግሰሽ ሁሉ ነገር አልፈሽ በቃ እዚህ በመድረስሽ እጅግ በጣም ደስ ብሎኛል። ያንቺ እህት በመሆኔ በጣም ደግሞ ኩራት ይሰማኛል። ከአንቺ ጠንካራነትን፣ ደግነትን በቃ ብዙ ፈተናን ችሎ እንደ ማለፍን ብርታትን አሳይተሽኛል እህቴ። በጣም ከምልሽ በላይ በጣም ደስ ብሎኛል። እንኳን ደስ ያለሽ። ለሌሎች እህቶችም ደግሞ ይሄን እድል ተጠቀሙ ትላለሁ እና እኔ እንጃ ወላሂ የሰው ደስታ የሚያስደስታችሁ ካለ ሳውዲ ላይ የሚኖሩ እህት ወንድሞቼ በጣም ያሳዝኑኝ ነበርና ይሄ የምህረት አዋጅ በመምጣቱ እጅግ በጣም ደስ ብሎኛል። ብዙ ሰው ተጠቅሞበታል። እናት አባቱ ታምሮ ለማየት የጓጓለ፣ ልጆቻቸውን ለማየት በጣም የጓጓሉ። ማለት ህገ ወጥ ነን አሁን ብንሄድ የኑሮ ሁኔታ ብንቀመጥ ናፍቆቱ እያሉ የተወዛገቡና ብዙ መከራ የሚያውቁ እህቶች ስለነበሩ ይሄ የሳውዲ መንግስት እውነቴን ነው እኔ እንጃ ረዥም እድሜ ይስጠው ይሄንን ድል ስለሰጠ በቃ ለእኔ የተሰጠኝ ነገር በቃ ለእኔ ነገሮች የተስተካከሉልኝ ያክል ነው የተሰማኝ እና እንኳን ደስ ያላችሁ በድጋሚ ሳውዶች። እና ደግሞ በዚሁ አጋጣሚ ሰው ስትሆኑ ሰው ሆኖ መገኘት መልካም ነው። በቃ አረቦቹ ለኛ አዝነው ጥሩ ነገር እያመቻቹልን፣ ሀበሻዎች ደግሞ መጥፎ ነገር የምንሰራውን ስራ ብንቆጠር ሊቃማ እስከሚያሰራላችሁ ድረስ ባል ትሆነኛለህ፣ ሚስት ሆነሃለሁ፣ አገባሃለሁ እያላችሁ ሊቃማችሁን ታስተካከላችሁ በኋላ ጥላችሁ የምትጠፉ ሴቶች በጣም አላህ ሂዳያ ይስጣችሁ። ሳትፈልጉ ደግሞ ለጥቅማ ጥቅም ብላችሁ እየገባችሁ ጥቅማችሁ ስተካላችሁ ሰውን የምታስከፉ ሰዎች አላህ ልቦና ይስጣችሁ። እውነት አቦሚራ እየለቀቀውን ቪዲዮ አይቼ እውነት በጣም እያዘንኩ ነበረ። ሊቃማው ህይወት አይሆንም፣ ሊቃማ ባል አይሆንሽም፣ ሊቃማው ህይወትሽን ማለት ልጅ አይሆንሽም፣ ባል አይሆንሽም። የሆነ ጥቅምን ነው እንጂ ዋስትና የለውም። በቃ ይሄንን የምታደርጉ ሰዎች ተቆጠቡ። መጥፎ ሀበሻዊ እንዳለ ሁሉ ጥሩም ሀበሻዊ አለ። በትናንስ አልዋልታ በሚሰሩ ወስላታ ሰዎች እኛ ደጋግና መልካም ሀበሻዎች እንዲከፉብን አንፈልግም። ሀበሻ ክፉ ነው መባል አንፈልግም። እውነቴን ነው። እኔ ሰውዬ ለሆነ አጋጣሚ ሳውዲ ሄዶ በቃ ሀበሻ ላይ ሳውዲ ላይ ለምንድን ነው ሀበሾች ገዊ የሆኑት? በቃ የተለየ ነው በቃ ሀረካታቸው እያለ ሲል አላመንኩም ነበረ። እና ለምንድን ነው ስለው በቃ አንዱ ሀራምዬ ናችሁ፣ አረቂ ትሸጥ እንደው የሚያሰክር ነገር ሀራም ትሽሩ ሀራም እነና ካምልጌና አለ። ለአንድ ወር ሰውዬው ሄዶ ነበርና ማለት ነው። እና
ብዙ ልጅ አሳዳጊዎች አሉ፣ ቤተሰብን የሚያስተዳድሩ ሰዎች አሉ። በቃ ለነገ ህይወት ተስፋ የሚያሳምሩ ብዙ ሰዎች አሉ። እናንተ በቃ በሐላል ያገኛችሁት ገንዘብ በረካም ረድኤትም ስለሌለው የሌሎችን ህይወት አትበጥብጡ። በቃ እንዴ አስቡ፣ የጊዜያዊ ጥቅማችሁን አታስቡ። ከስተጀርባችን ምን ይመጣል ብላችሁ ተጠንቀቁ። የራሳችሁን በቃ ያ ነገር እስኪ አረቄ ሰርታችሁ ሽጣችሁ፣ ይቅርታ አረቄ ሰርታችሁ ሽጣችሁ የምታገኙት ገቢ ለእናንተ በረካ ረድኤት የለውም። ከዛ አልፎ ደግሞ እናንተ በምትሰሩት መጥፎ ተንኮል ስራ ደጋጎቹ መልካሞቹ ልጅ አሳደገዎቹ ነገ ህይወት የሚያስቡ ሰዎች ገደል እየገቡ ነው። ሀበሻ እየተለቀመ ነው። ለምን ይሄ ይሆናል? ሴቶችም ልብ ግዙ። ጓደኛም ስትይዙ ምረጡ፣ ህይወትም ስትገቡ ምረጡ። እንዴ እኛን አታስፈራሩን። ሴቱም ባል መጥፎ ባል ነው ያለው ወንድ በቃ ትዳር ምን አባቱ ደግሞ የዛሬ ወንድ ትላለች፣ ወንዱም ደግሞ የዛሬ ሚስት ይላል። እኛ ግራ አታጋቡን እንዴ። ወይ ትዳራችሁን ከመግባታችሁ በፊት ማን ጋር ህይወት መመስረት እንዳለባችሁ እና ህይወት እንዴት ጋር መኖር እንዳለባችሁ ለይታችሁ ወቁ። በነገራችን ላይ እኛ ህፃኖች አይደለም። ከዚህ በኋላ ጥሩ መጥፎም ለይተን ማወቅ እንችላለን። ጥሩ ሰው በምን አውቀዋለሁ ካላችሁ ጥሩ ሰው ማስታወቂያው ምንድን ነው? አመጣጡ ያስታውቃል። በቃ ወደድኩልሽ ያለሽ ሁሉ ወዶሽ አይደለም። የሳምሽ ሁሉ ናፍቆሽ አይደለም። ያቀፈሽ ሁሉ ፈልጎሽ አይደለም። መጀመሪያ አንድ ሰው ላንቺ የጊዜያዊ ቀረቤታውን ሳይሆን ያ ሰውዬ ምንድን ነው ብላችሁ አስተውሉ። ደግሞ በጥቅም የምትገዙ ሴቶች ምን አለው አትበይ። የማን ነው ማን ነው እሱ ምንድን ነው ብለሽ ማንነቱን ተገንዘቢ። ምን አለው? በቃ ቆርቆሮ ስላለው ለመኪናው ነው የምታገቢው። አንቺ የምትፈልጊው ጥቅምሽ ስለሚስተካከል ነው። ህይወት ትዳር በጥቅማ ጥቅም ከተመሰረተ እመነኝ፣ ሴቷም ወይም ወንዱም በጥቅም ብሎ የተመሰረተ ህይወት መጨረሻው ለቅሶ ነው። ቁንጅና የሚረግፋል፣ እድሜ ይዘገያል። በቃ ይህን ያለንበትን ህይወት ልንጠቀምበት ግድ ይላል። በነገራችን ላይ ልቦና ይስጠን። አታሰድቡ ስደተኞች እየተባለ እኛ ስደተኛ የማዳም ኩሽና ከማዳም ኩሽና ሳንወጣ የምንኖሩ ልጆች አለን። በአንዳንድ ደግሞ እንዲሁ ባላችሁ ልጆች እናንተ እኮ እንዲህ ናችሁ እየተባለ መሰደብ የለብንም። እውነቴን ነው። እኔ በጣም ያንን ያየሁት ነገር በጣም አዝኛለሁ። ስለዚህ ውድና የተከበራችሁ ቤተሰቦቼ ሳውዲ ያላችሁ እህት ወንድሞቼ እንኳን ደስ ያላችሁ። በድጋሚ ባላችሁበት ሰላማችሁ ይብዛልኝ። ደግሞ በሌላ አይዲያ እስከመጣ ድረስ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። እወዳችኋለሁ። በድጋሚ ግን ሳውዲዎች እንኳን ደስ ያላችሁ። እልፍ መብሩክ ብያለሁ።